አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ተተረፈ ይባል። አህለን ወሰህለን። እንኳን ወደ ቻናሌ በሰላም መጣችሁ። አዲሶችም ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮችም ሼር ያደርጋችሁ አበረታቱኝ። ቪዲዮውን ላይክ በማድረግ ጀምሩት። አህለን። እንኳን ወደ ሙአዝ ዩቲዩብ ቻናል በሰላም መጣችሁ። ያሳዝናል ወላሂ። ያኔ አሁን በቲክቶክ ያየኋት ልጅ ማለት ነው እና እኔ ማውቃት እንደማንኛውም ሰው በሶሻል ሚዲያ ነው ለመናገር። እኔ እንደዚህ ያላመንኩበት ጉዳይ ቤተሰቦቿ እንዴት ሆነው ይሁን ነው አልኩት። በቲክቶክ ምን ጊዜም አያታለሁኝ። ያኔ ደስ የምትል ፍልቅልቅ ገና ሩጣ ያልጠገበች ህጻን ልጅ ናት። እንግዲህ ኢቃማ ያመጣብን መዘዝ እንግዲህ ሱብሃንአላህ። ያው እሷ እሞታለሁ ብላ ሳይሆን አላህ ሱብሃነሁ ወተዓላ እንግዲህ ቀደረባት። የትም ቢሆን አላህ ሞታችንን መክቱብ ነው። እኛ በብስለት አንኖርም ወይም በጅልነት አንሞትም። የትም ቦታ ብንሆን አላህ እንግዲህ በረሃ የመን በረሃ ላይ ትሞቻለሽ ብሎ እንግዲህ የከተበባትን ክትቢቱን ቀኗ አተረፈ ብላ ነው እንግዲህ ስንት አመት ለ10 አመት በላይ ሳውዲ አረቢያ ያለ መኖሪያ ፍቃድ ነው የኖረችው እያሉ ነው። ምስኪን እንግዲህ ታሳዝናለች። የልጅ እናት ናት። ይብላኝ ለእናቷ። በጣም የምታሳዝን ፍልቅልቅ ያለች ልጅ ናት። እና እኔ በቲክቶክ ያልሞቱትን ሙተዋል እንደዚህ ነው ምናምን ስለሚሉ ማለት ነው ትናንት ወዲያም ለምን አልቻልኩም እውነት ለመናገር ኮሜንትም ገብቼ ሳነብ የእውነት ሁሉም ኮሜንት የሚያሳዝን ኮሜንት ነው የሚጽፉት ማለት ነው። እና በጣም ነው ያሳዘነችኝ። አላህ እንግዲህ ለወላጆቿም ለቤተሰቦቿም ለወዳጅ ዘመዶቿም መጽናናትን እመኛለሁ። በጣም የምታሳዝን ልጅ ናት። እንግዲህ በነገራችን ላይ ኢቃማ በእርግጥ ቢኖር ደስ ይላል። ብንታመም ሙስተሽፋ እንገባበታለን። ሀገር ደግሞ ሆነ አስቸኳይ ጉዳይ ካለ ሄደን ደርሰን ለመምጣት ይጠቅማል። ያም ሆኖ ግን ግዴታ ህይወትን አደጋ ላይ የሚጥል ነገር ማድረጉ አግባብ ነው ብዬ አላስብም። እንግዲህ ከ10 አመት በላይ የኖረችበት ሳውዲ አረቢያ እንግዲህ ኢቃማ ካሁን በኋላ ባይኖራትስ የተወሰነ ነገር ሰርታ ወደ ሀገሯስ ብትሄድ ብቻ ግን አላህ ሱብሃነሁ ወተዓላ ቀደረው አይቀርምና እንደዛ ሆነ ማለት ነው። ያው ክትቢቱን ቀኗን አታልፍም። ያው ባጭር ቀረች። ምስኪን ወየ በጣም ብታሳዝናት። ይብላኝ ለወዳጅ ዘመዶቿ ለእናቷ። እንግዲህ ስንት አመት 10 አመት በላይ በተስፋ እንገናኛለን ብለው እየኖሩ የልጃቸውን ሞት የሞትም ሰርጋለሁ። በነገራችን ላይ ሀሞትም አሟሟቱ ማለት ነው። በበረሃ እንግዲህ ውሃ እያለች ነው ሩሃ የወጣው እያሉ ነው። አላህ እንግዲህ በረህመቱ ይዘንላት። ልጇንም እንግዲህ መጣሪያዋ አላህ ያሳድግላት። እናቷንም ሶብሩን ይስጣት። እና የአሟሟቷ ጉዳይ እስኪ ቪዲዮ ላስቀምጥላችሁና ያልሰማችሁ ካላችሁ አዳምጡት ማለት ነው። በጣም ታሳዝናለች። የሰላም ፍለጋው የመጨረሻ ጉዞ። ህልሟ ጥቂት ነበር፣ በሰላም መኖር፣ ልጇን በነፃነት ማሳደግ፣ እንደማንኛውም ሰው በክብር መንቀሳቀስ። ነገር ግን ያንን ክብር ፍለጋ የተጓዘችበት መንገድ የሞት ጥላ ያረፈበት ይሆናል ብላ አልገመተችም ነበር። ከጀርባ ስክሪን ላይ የምትመለከቷት ኢትዮጵያዊት እህታችን ሀና ትባላለች። በሳውዲ አረቢያ ምድር ለዓመታት ያለ ህጋዊ ፍቃድ ኖራለች። እዛው ሳውዲ ላይ የሀገሯን ዜጋ አግብታ በፍቅር ተሳስረው የትዳርን ጣዕም ቀምሰዋል። በቅርቡ ደግሞ የፈጣሪ ስጦታ የሆነውን ልጇን ታቅፋለች። ነገር ግን ህገወጥ ተብሎ መኖር እጅግ በጣም ከባድ ነበር። የፖሊስ መኪና የሳይረን ድምጽ በሰማች ቁጥር ሁሌ ልቧ ይደነግጣል። ሀና ይህንን ስቃይም እንዲያበቃ ወሰነች። ልጄን በሰላም አሳድጋለሁ፣ የመኖሪያ ፈቃዴን አስተካክዬ በክብር እመለሳለሁ ብላ ከባሏና ከቤተሰቦቿ ተሰናበተች። አቅጣጫዋ ወደ ሀገር ቤት ነበር። ነገር ግን መንገዱ በሺዎች የሚቆጠሩ ኢትዮጵያውያን ደምና አጥንት የረገፈበት የየመን በረሃ ነው። በጠራራ ፀሐይ፣ በውሃ ጥም፣ በድካምና በሽፍቶች ጥይት መካከል አልፋ የናፈቃትን ሰላም ለማግኘት ተንቀሳቀሰች። ለልጇ ብሩህ ተስፋና ለቀጣይ ህይወቷ ስትል የሞትን መንገድ መረጠች። እጣ ፈንታ ግን ጨካኝ ሆነች። የመኖሪያ ፍቃዷን አውጥታ ልጇን በነፃነት ስማ ከባሏ ጋር በደስታ ለመኖር የነበራትን ህልም በሳውዲና በየመን ድንበር ላይ በጉዞ ላይ ሳለች ልቤ ደከመኝ
እረ ውሃ ስጡኝ እያለች በዛው አሸለበች። እህታችን ሐና የብዙ ሰው ቅስም በሰበረ መልኩ ሕይወቷ በሳዑዲ ድንበር ላይ ቀረ። የልጇ እናት የሚል ጥሪ የባሏ ናፍቆትና የቤተሰቦቿን ተስፋ እዛው በረሃ ላይ ቀረ። ይህ ታሪክ የእሷ ብቻ አይደለም። ዛሬም በየበረሃው የሚረግፉ በየባህሩ የሚሰምጡ በሺዎች የሚቆጠሩ ኢትዮጵያውያን እህት ወንድሞቻችን ታሪክ ነው። ሰላምን ፍለጋ ወደ ሞት አንገስግስ። የሰው ሀገር ስቃይ ቢበዛም ከህይወት በላይ ምንም ክቡር ነገር የለም። እህታችን ሐና ህልሟን ይዛ ተጓዘች፣ ነገር ግን አልተመለሰችም። ፈጣሪ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለወዳጅ ዘመዶቿ መጽናናቱን ይስጥልን። ጥር 12 2018 ዓ.ም አመሰግናለሁ። أنا اسمي بريندا بيرمنز، أنا من بلجيكا وهذا زوجي من السنغال. اعتنقت الإسلام وتزوجته. الكلمة أمانة واحترام الناس أخلاق والتعدي على أعراض الآخرين سقوط لا نجاح. رسالتي لمن يبحث عن الإعجابات والتفاعل: ليس كل ما ينشر يستحق النشر ولا كل طريق للشهرة صحيح. ورسالتي إلى الشعب اليمني الكريم: أعراض الناس خط أحمر والمسأ بها جريمة أخلاقية وقانونية يعاقب عليها القانون. فلنحفظ ألسنتنا وأقلامنا ولنجعل الاحترام هو الأساس فيما نكتب وننشر. موضوع البنت اليمنية والإثيوبي لا يعنينا وليس من شأننا الخوض فيه. اتقوا الله يا شعب اليمن وأعرضوا عن الكلام في أعراض الناس، فذلك عيب وجريمة يحاسب عليها القانون. الله المستعان عليكم يا شعب اليمني. إيش دخلنا من أعراض الناس عزيها؟ ሰላም ነው። እኔ ደህና ነኝ አልሐምዱሊላህ። አሁን ብዙም አላቆያችሁም፣ ግን ኢትዮጵያ ላይ ያላችሁ ህፃናቶች አረብ ሀገር እንሄዳለን ብላችሁ የምታስቡ ልጆች ወላሂ ይቅርባችሁ፣ እንዳትመጡ። ስደት ለማንም አይጠቅምም። እኔ ራሱ በጣም ተጃጃልኩኝ። ብጃጃልም ግን አልሐምዱሊላህ እኔ አላህ ጥሩ ቤት አጋጥሞኛል። ግን ጥሩ ቤት ያልገቡ ብዙ ጓደኞች ያሉ የሚሰቃዩ የሚያለቅሱብኝ፣ በቃ እኔ ምን እንደማረግላችሁ አላውቅም። እና ማለት ነው አሁን የሆነ ነገር ላማክራችሁ ነው የመጣሁት ማለት ነው። ማለት በቃ ይሄ ነገር ብቻዬን ተሰቃየሁ፣ ብቻዬን ያስኩት። ምን ማድረግ ግራ እንደገባኝ ምን ማድረግ ሲያቅተኝ ሀሳቤ ልንገራችሁና እኔ ነገር እንድትሉኝ ነበር የመጣሁት ማለት ነው። እና ጓደኛ ነበረችኝ ማለት በዛው ከዚህ በፊት አላቃትም ልጅቱን። ማለት ከዚህ በፊት ስላችሁ ኢትዮጵያ ላይ ያለው አላቃትም ልጅቷን ማለት ነው። እኔና እሷን ያገናኘን ስደት ነበር ማለት በቃ እኔና እሷ የተገናኘነው ኤርፖርት ውስጥ ነው። ተዋወቅን፣ ስልክ ተቀያየርን። ኤርፖርት ውስጥ ወንድሟንም አስተዋወቀችኝ እና ከወንድሟ ጋርም ተዋወቅን። እህቴን ተንከባከባት፣ እርስ በራስ ተንከባከቡ፣ ቢሮአችሁም አንድ ነው ተባለን። ከዛ እሺ ብለን መጣን ማለት አየር ውስጥ ገባን። መጣና ስንመጣም ቢሮ አንድ ላይ ነበርን። ቢሮ ብዙም አልቆየንም፣ ግን እስከዛ ድረስ አብረን ነበረ ከሷ ጋር ማለት ነው። በቃ በጣም ታግባቢ ልጅ ናት። በጣም ደስ ትላለች። እንደኛ ምናምን ሶሻል ሚዲያ ላይ አትንቀለቅ። በቃ ብዙም አይደለችም ማለት ቦታ አትሰጥም ለእንደነዚህ አይነት ነገር ማለት ነው። ልጅቷ በቃ ጅልባቢስት ናት ምናምን ነገር እና በጣም ተግባባን። እኔም ከሰው ጋር ቶሎ ስለምግባባ ከሷ ጋር በጣም ተግባባን። ከዛም በቃ ስልክ ተቀያየርን። ወዲያው አብረን ምናምን ፎቶ ተነሳሳን። ታይ ፎቶ ሁላ አልነሳም እኔ ዜዳ ፎቶ መነሳት አልወድም ይቅርብን ሁላ እያለችኝ ማለት ነው። ከዛን እሺ ሀይ ለማስታወሻ አክል ነው ብዬ ፎቶ አብረን ምናምን ተነሳን ማለት ነው። ከዛ በቃ በጣም በነገራችን ላይ ወደዚህ ስንመጣ ምግብ ሁላ ኢትዮጵያ ላይ አልበላንም ነበር በፍርሃት የተነሳ ማለት ነው። በቃ ወንድሟ ጥሩ ሰው በመሆን የተነሳ ምግብ አስቋጥረው ኤርፖርት ይዞልን መጣ። ለኔም ለሷም 3 ነበር። በጣም የተግባባኑ ልጆች ማለት ነው። ከዛ በቃ አብረን መጣን። እዚህ ከመጣን በኋላ ያኔም ሰውየው መጥቶ ወሰደን። ሁላችንም አንድ ቢሮ ነበርን። ቢሮ ውስጥ ተበታተነን። በቃ ደህና ሁኑ ተባብለን ተለያየን። እርስ በራስ ገባን። ልክ ስንገባ
በቃ ቤት እንዳመጣውን ዋይፋይ ተሞላልኝ፣ ለሷም ተሞላላት መሰለኝ። ገባን ተባባልን፣ አደርን። ጠዋት ለታም በቃ ስራ ልንጀምር ነው ምናምን ተባብለን ምናምን ታውን ማለት ነው። ከዛ እሺ ተባብለን እኔም እሷም 2 ወር ከሆንን በኋላ ሶስታችንም እናወራለን። 3 ወር ከሞላን በኋላ ከወንድሟ ጋር እናወራለን። እህቴ እንዳንቺ አይደለችም፣ ያማታል ደግሞ ትንሽ ማለት ነው። ከዛ ተንከባከበት፣ አብሽር በያት ምናምን ይለኛል። ችግር የለውም እሺ ይለዋለሁ። በቃ እንደዛ እያልን ታማክረኛለች ምናምን። እኔ እኮ ዜዷ ወላሂ ማምጣት ፈልጌ አይደለም፣ አግቢ ተብዬ ተገድጄ ከማግባት ብዬ ነው የመጣሁት አለችኝ ማለት ነው። ከዛ ሁላችንም ነው የራሳችን ሆነ ነገር ስንይዝ ይሻላል ምናምን አልኳት። ከዛ ዝም አልን ማለት ነው። በቃ አሁን ማለት የፈለኩት እያወራን እያለ ሴትዮዋ ታሰቃይኛለች፣ በጣም ብዙ ስራ ታዘኛለች። በጣም በቃ ከአቅሜ በላይ የሆነ ስራ ሁላ ነው የምታሰራኝ። ምን ማድረግ አለብኝ ትለኛለች። አብሽር አይዞሽ፣ አንዴ ቆርጠን እስከወጣን ድረስ ድንጋም ቢሆን ተሸክመን አንድ ቀን ያልፍልናል፣ አብሽር አይዞሽ እላታለሁ ማለት ነው። በቃ በጣም ስለምትግባባን የማትነግረኝ ነገር የለም ወላሂ። ከዛ እያወራን በቃ 15 ቀን ሙሉ ድምጿ ጠፋ። እቺ ልጅ ምን ሆነች? በሰላም ነው ድምጿ የጠፋው? ምን ሆነች ብዬ አስባለሁ ወላሂ። ለማን እናገራለሁ? ዝም አልኳት። አስባታለሁ ግን ከዛ ወንድሟ እህቴ እኮ ድምጿ ጠፋ፣ አንቺ ላይቭ ላይ ሁላ አለሽ፣ እሷ ለእኛ እንኳን ለማውራት ጊዜ የላትም ለምን ይለኛል። እኔ ምን አውቃለሁ እለዋለሁ ማለት ነው። እና ከ3 ቀን በኋላ ሴትዮዋ በጣም በቃ መተቻት ምናምን፣ ያዞራታል ምናምን፣ ወደቀች ምናምን መሰለኝ። ሆስፒታል ገባች። ሆስፒታል ከገባች በኋላ በጣም ተዳክሟታል ምናምን። ከዛ ልትሞት ሁላ ምናምን ነበረ ማለት ነው። ከዛ ሆስፒታል ውስጥ እዛው እንዳለች ዜዷ በቃ ከዚህ በኋላ እኔ ምንም አይነት አቅም የለኝም፣ ደህና ሁኚ፣ ለቤተሰቦች ምንም ነገር እንዳትናገሪ፣ እኔ አንዴ ቆርጬ ከወጣሁኝ በኋላ ብሞትም ብኖርም ሬሳይ ለእነሱ ገባም አልገባም አይጠቅማቸውም፣ ግን ለማንም እንዳትናገሪ አደራሽ፣ ምስጢሬ ነው ተባብለን ይላለች ማለት ነው። ከዛ አንቺ ምንድን ነው የምታወሪ? ወሬሽን አቁሚና እኔ አሁን ስራ ላይ ነኝ፣ በኋላ አወራሻለሁ አልኳት። በዛው ስራ ላይ ነበርኩኝ እኔ በዛ ሰዓት ማለት ነው። በኋላ አወራሻለሁ ስራ ላይ ነኝ ስላት፣ እሺ በቃ ለማንኛውም ደህና ሁኚ፣ ደግመሽ ስለማታገኝ ደህና ሁኚ አለች። ምን ማለት ነው አንቺ ላይ ያምሻል እንዴ አልኳት። ከዛ ዝም አለችኝ። በዛው ስልኩን ዘጋሁት። ከዛ ለዶክተሯ እሷ ስልኳን ነግረዋለች፣ ድምጽ አስቀምጣላቸው ለቤተሰቦች ብላለች፣ ለዶክተሩ ማለት ነው። ዶክተሩ ደግሞ አረብ ነው፣ ቋንቋ ስለማይችል በአረብኛ ነበረ ድምጽ ያስቀምጠልኝ ለኔ ማለት ነው። እኔም አረብኛ ብዙም ስለማልችለው እዚህ ቤት በጣም ምግባባት ልጅ ነበረች፣ የማዳም ልጅ ማለት ነው። ከዛ ምን እያለ ነው እስቲ ነው ያዳምጪው አልኳት። ከዛ አዳመጠችው ማለት ነው። ከዛ እሷ ሞታለች፣ በህይወት የለችም። ማዳሞቿ እዚህ መጥተው ጥለዋት ነው የሄዱት። ቤተሰቦቿ ምናምኗ ማንም መስማት የለበትም፣ እኔ ሞቻለሁ ደህና ሁኚ ብላሻለች፣ እና ለወንድሞችም ለቤተሰቦችም ምንም ነገር እንዳትናገሪ፣ ዝም በይው በቃ የኔ ህይወት አብቅቷል አለች ማለት ነው። ከዛ እሺ በቃ ብዬ ዝም አልኩኝ። እኔም ለማንም እንደማልናገር ዝም አልኩኝ። በቃ ምን ማድረግ እንዳለብኝ አላውቅም። እኔ አሁን እያልኳችሁ ያለሁት ለወንድሟ ልንገረው ወይስ ዝም ልበለው? መሞቷን አውቄያለሁ። እኔም ግን እዚህ ያለችው ልጅቱ ራሱ በጣም አዝናለኝ ነበረ። እህትሽ ናት እንዴ ነው አለች። አይ አይደለችም ጓደኛዬ ናት አልኳት። ከዛ አይ በቃ ተናገሪ ለቤተሰብ አለችኝ። አሁን ወንድሟ ሁሌ ቀንና ማታ ደውሎ ይጨቀጭቀኛል ማለት ነው። ሁሌ ይደውላል። አረላም ፍሬ የምታውቂ ነገር ካለ ንገረኝ አለች። አሁን ከሞተች 1 ወር ሆኗታል። እኔ የሰማሁት ግን ከትላንት ወዲያ ነው። አሁን ምን ማድረግ ነው ያለብኝ? ለወንድሟ ልናገር ወይስ ለቤተሰቦቿ ልናገር? ምን ላድርግ? ወይስ ዝም ብዬ እኔም ዝም ብዬ ይሄንን ነገር ተሸክሜ ልኑር? ምንድነው የምትሉኝ? እስቲ የሆነ ነገር ብሉኝ። በአላህ አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት አላህ ይጠብቀን እና ለሀገራችን አፈር ያብቃን። ውዶችዬ በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዙ ትርፍ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።